በምሕረቱ በይደባሪያም ብቻያ የመተት መናኸሪያችን አህያ ደግሞ ትላታለህ አብረን ኖረ እቺ ደደብ እንዴ ነው ምን ቀጠቅጣት እኮ እንዴ መቀጥቀጥ በቃ ሰው የት ሀገር ነው የምትኖረው? እዚሁ አዲስ አበባ። እሺ መተት የጀመረው ከተወለደችበት እስካሁን እዚህ። ሰው ዛሬ ቢወድህ ነገ ይጠላሃል። ዛሬ ፈገግ ቢልብህ ነገ ይቆጣል። በምሕረቱ በይደባሪያም ወላዲት ያድነን ከመዓቱ ይሰውረን በምሕረቱ እንደ ማርያም ወላዲቱ። አቤቱ ጆሮህን ወደኛ አዘንብል፣ አቤቱ ፊትህን ወደኛ አድርግ፣ አቤቱ ስለ እናትህ ማረን። ይሰውረን በምሕረቱ እንደ ማርያም ወላዲቱ። የሰማ አምላክ ሆይ ግፌን ተመልከት፣ ዝም አትበል። አቤቱ ፍረድልኝ ጌታዬ። ብቻያ የመተት መናኸሪያችን አህያ ደግሞ ትላታለህ አብረን ኖረ እቺ ደደብ እንዴ ነው ምን ቀጠቅጣት እኮ እንዴ መቀጥቀጥ በቃ ሰው የት ሀገር ነው የምትኖረው? እዚሁ አዲስ አበባ። እሺ መተት የጀመረው ከተወለደችበት እስካሁን እዚህ እስከምትኖርበት። እሺ ምን አረካት? ቤተሰብ መበጥበጥ፣ እህቷን መቀጥቀጥ፣ ታላቋን ስትይዛት በቃ መቀጥቀጥ ነው። ማነው መቀጠቅጠው? እኛ። በምን? እጃችን እጅ አለን በእጃችን እህቷንን ጠራና በሆነ ብቻ ነገር ነው። አሁን እሷ የመጣችው የሌላ ሰው ጸሎት አድርሱልኝ ለባለን የመጣችው ዝም ብላ እንዳለች እና ደውላ ላከቻት። እንደዚህ በኢንተርኔት አየኋቸው ምናምን ሰማኋቸው ምናምን ብላት እሄድልሻለሁ። ደግሞ እሷ እኛ ለቀቅ ስናረጋት ትክክለኛ ነው የምታወራው። ስንይዛት ነው የሚቀይራት እንጂ በቃ ቀይሯታላችሁ። ስንይዛት እንቀይራታለን። ስናረጋ ስንት ናችሁ ብዛታችሁ? ብዙ ነን እኮ። መናኸሪያ አልክ መናኸሪያ ቁጥር አለው እንዴ? መናኸሪያ አልክ መናኸሪያ። ስንት ዓመታችሁ ነው? ቆይተናል። ከባሏ ታጣሏታላችሁ? ምን ባል ደግሞ ትላለህ? ባል ትላለህ እንዴ? እንዴ ባል የለም። ከልጇስ? ልጅ የለ ባል የለ። ለምን? እንዲሁ በቃ እኛ ስንላክ እንዳታገባ፣ እንዳትወልድ፣ በቃ እንዳትሰራ፣ እንዳትማር ነበር። አሁን በስንት ትግል ትምህርት ተማረች። አንድ የሆነ ዝም ብሎ ትምህርት ማለት ነው። አሁን በሱ እየሰራች ነው። ከሱም ያው ልናፈናቅላት ሐሳቡ አለ። ስንት ናችሁ? ብዙ ነን። ምን ያህል ናችሁ? የድል የቤተሰብ በቃ መተት እኮ ስንት ናችሁ እኮ አልኩ። አንድ ሺህ ተመልከክ። አንተ ምንድን ነው? መተት። የምን መተት? ዛር ቡዳ ጅን። ዛር ቡዳ ጅን። ና አንተ ና ቶሎ በል። ከየት ሀገር ነው የመጣው? ካባሰ ከግሸን ነው። ከግሸን እኛ ዘንድ ብትመጣ አንተ አንድ ቀን ያሳደሩ ነበር። አንድ ቀን ያሳደሩ ነበር። እንዴ ታየው ነበር። እዛው ታየው ነበር። ምንድን ነው እሱ? ምን አለ እዛ? ቀጥ ያደረጉ ነበር። ሰው እያሰቃይ ቀጥ ያደረጉ ነበር። ምኖቹ? እኛ ነን። እዚህ ጋር ተቀበል። ምን አድርገው ነው የተባልከው? ግደለው ሀገሩን እናወጣ። እዛው እንደሞት እህቷለች። ይቹሻ የት አለች? እዛ። ተመትተህ ነው ወይስ የቤተሰብ ነው? ተመትቼ የቤተሰብም ዛር አለሁ ጅንም አለሁ። ቀጠቀጠህ? ጠበል ጥብሉ ጥብ እዚሽ ጠበል እንኳን አንተ እኒህም አቃጠውኛል። በቃ እዛ አልሆነ አናግሪህ። እዛ አልሆነና ላናግሪህ። ለምን? አይ አስጨነቅኝ። ለምን? እንዲህ ያለ ነገር የለም። እንዲህ ያለ ነገር ለዚህ ጋር ተዘጋ ወደዚህ
ተዘቀቆ ነው በል። እሺ ልቀቅ እግሯን በል። እግሯ የልጅነቷ ነው። እግሯ? አዎ። ምን አረከው እግሯን? በቃ ሽባ አረኩት። አዎ። ምን አሳጥረው ነው ቀንሰው ነው እንዴ? በቃ አጥመለመልኩት አንድ እግሯን። ወጣለሁ በቃኝ ዛሬ። እዚህ ጋር እሺ ቶሎ በል። እሺ ሄድ ከፈለክ ተዘጋጅ። አፍላውጣ አፍላይ በኢየሱስ ክርስቶስ ስም አንድ ጋር በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ይሆናል። ቶሎ በል። ተነሽ ተረዳ እናንተ በርቺ የፈጣሪን ቃል ስማ። የማያልፈውን አጠረ ብለው አያስረዝሙት፣ ረዘመ ብለው አያሳጥሩት። ነገስታትን ያቃጥላቸዋል፣ ትዕቢተኞቹን ያዋርዳቸዋል። የእግዚአብሔር ቃል ስማ ልብ ብለህ አየሁ። ዓለም ይጠላቸዋል። የትምህርታችን መነሻ ነው። ይሄን የተናገረው አምላካችን እግዚአብሔር ነው። ማንን ነው ይሄን ያለው? እነማንን ነው ዓለም ይጠላቸው? ዓለም ምንድን ነው? የሚጠላውስ ማን ነው? ይጠላቸዋል የተባሉት እነማን ናቸው? ይህን ቃል ማስተላለፉ ምን ማለቱ ነው? ከዓለም አይደላችሁም። ከዓለም ብትሆኑ ዓለም ይወዳችሁ ነበረ። ከዓለም ስላልሆናችሁ ስለዚህ ዓለም ይጠላችኋል አለ። ዓለም የሚጠላህ ማነህ አንተ? ዓለም የሚጠላሽ አንቺ ማነሽ? ዓለምስ ማን ነው? እስኪ ንገሩኝ ተወዳጅ። ከዓለም ያይደለህ አንተ ማነህ? ከዓለም ያይደለሽ አንቺ ማነሽ? ታዲያ ከየት ነሽ? ከየት ነህ ታዲያ? ቅዱስ እግዚአብሔር ከዓለም አይደላችሁም ብሎናል። ታዲያ ከማናችሁ ሌለነ? ከየት ነን ታዲያ? ሌላ ሀገር አለ? የተገኘንበት ሀገር አለ? ታዲያ ከየት ነው የተገኘ ነው? መጽሐፍ ቅዱስ ከዓለም አይደላችሁም ብሎናል። ከዓለም አይደላችሁም ማለት ከዓለም አልተገኛችሁም ነው እያለ ያለው። ከዓለም አልተገኛችሁም፣ ዓለም እናንተን አላስገኘችም። ስለዚህ ከዓለም የተገኛችሁ ስላልሆናችሁ ዓለም ይጠላችኋል ነው የሚለን። ጥሩ እስኪ አስቡ ትንሽ ተወዳጅ። ታዲያ ከየት ነን እኛ ኦርቶዶክሳውያን? እኛ በክርስቶስ የምናምን ሰማይና ምድርን የፈጠረ አምላክ አለ ብለን የምናምን እግዚአብሔር የለም ባይ ፍልስፍናን አሽቀንጥረን የጣልን ዓለም ጋር አንድ ላለመሆን እምናምፅ አመፀኞች፣ የዓለም አመፀኞች እኛ ከየት ነን? ዓለም አመፁብኝ ብላ አይደለም የምትገድለን? ዓለም አመፁብኝ ብላ አይደለም የምትሰቅለን? ዓለም አመፁብኝ ብላ አይደለም የምታቃጥለን? ዓለም አመፁብኝ ብላ አይደለም የምትተኩስብን? ታዲያ ከየት ነን እኛ? ከየት ነን? ከየት ነን? የመጣንበት ሀገር ሁሉ ጠፋ። ከዓለም እንዳንል ከዓለም አይደላችሁም ተብለናል። ታዲያ ከየት የተገኘነን? ከሰማይ ነን? ከሰማይማ እንዳንል ይኸው እዚሁ ነው የተወለድነው። ሀገራችሁን ፈልጉ በሉ እንግዲህ ማለት ከዓለም አይደላችሁም ያለን ክርስቶስ ነው። ከየት ናችሁ ሊለን ፈለገ ታዲያ? ምክንያት ደግሞ ለምን ከዓለም አይደላችሁም ትለናለ ብለን ብንጠይቀው መልስ አለው። ምን ብሎ መለሰ? ከዓለምማ ከሆናችሁ ታዲያ ለምን ዓለም አይወዳችሁም? ሰው ዛሬ ቢወድህ ነገ ይጠላሃል። ዛሬ ፈገግ ቢልብህ ነገ ይኮሳተርብሃል። ዛሬ ቢያቆላምጥሽ ነገ ይረግምሻል። መለወጥ ያለበት ሰው ያውም የሚለዋወጥ ያውም የሚፈራረቅ ጠዋት ሌላ ማታ ሌላ የሚሆን ሰው አላፈቀረኝም ብለሽ ለምን መርዝ ትጠጫለሽ? መለወጥ የሌለበት ያውነት ትላንትም ዛሬም ለስከ ዘላለሙም ያው የሆነ ፍቅሩ ማይቀየር ጭራሽ ማይደበዝዝ እየደመቀ የሚሄድ እግዚአብሔር እንደሚወድህ አታውቅምን? ለምንድን ነው የሚወደኝ ማንም የለም ያልከው እንዴ? ደግሞስ
አልወደዱኝም ብለን ያኮረፍነው ፍቅር አጣን ብለን የተጨራመትነው እኮ አድሎ ያለባቸው ሰዎች ስላልወደዱን እኮ ነው። አንዱን ወደው አንዱን የሚያሳንሱ፣ አንዱን አፍቅረው ሌላውን የሚጠሉ፣ አንዱን አቅርበው ሌላውን የሚገፉ ሰዎች በምድራችን ላይ ያድሎ ፍቅር በሚፈጽሙ ሰዎች አልተወደድኩም ብለን እኮ ነው የከፋ። ተው እንጂ ክርስቲያኖች፣ አድሎ የሌለበት ፈታሄ እውነተኛ ካፈቀረ የሚያፈቅር ጥላቻ ለባህሪው ማይስማማ እውነተኛ እንደሚወዳችሁ አታውቁምን? ከዚህ በላይ አፍቃሪ ያለን? እናንተ ጥቂት ነገር አልተወደድኩም ብላችሁ እኮ ነው ቤት ጥላችሁ የምትወጡት። ፍቅረኛ አጣው ብላችሁ እኮ ነው መከራ የምትበሉት፣ ራሳችሁን የምታንቁት፣ ፊት የምታጠቁሩት፣ አንጀት የምትልጡት፣ መርዝ የምትጠጡት፣ በማለዳና በከሳት ፍቅር የምትቀያየርባቸው እንዳየሩ ጠባይ እነሱን እያያችሁ እኮ ነው ተስፋ የቆረጣችሁት። በዘላለም በማይለወጥ ፍቅር ወድጄሃለሁ ያላችሁን አትስሙ። ሰው አያልቅስብህ እንዳታለቅስ፣ ሰው አያልቅስብህ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳታጣ፣ በስጋህም የወዲያኛዋንም። ያለቀሰው ገንህን እንባው ነብስ። እንባ እሳት ነው፣ እንባ መዶሻ ነው፣ እንባ ሰይፍ ነው። አባቴ ልጅ ሆኜ እንባ የሰበረው አይጠገንም፣ እንባ የጣለው ትንሣኤ የለውም ይሉ ነበር። እንባ የሰበረው አያንሰራራም፣ አይገባኝም ነበር። ውሃ አይደለም ምን ማለታችሁ? እንዴት ነው የሚሰብረው? እንባ አረ ቃላት የለም። በእንባ የሚያመጣው ፍዳ፣ እንባ የሚያመጣው የሚያነደው እሳት አረ ቃላት የለውም፣ አይገለጥም። ሰው አታስለቅስ። የእናንተ ልጅ ያልገባህ እንዳትገባ፣ በምንም አይነት ታምር የሰው ላብ እንዳያልፍብህ። ደሞዝ ይብቃ፣ ስራ ላይ ያለካል። በምትሰራው በተመደብክበት ስራ ምክንያት ፈለገ ገንዘብ ቢያመጣ እንዳያጓጓ። አስራውቱን አውጣና ባርክልኝ በለው ፈጣሪ። በትምህርት ላይ ያላችሁት የልጅነት አእምሮ አይረሳውም። መልሱን የሰጠህ ልጅ ደረስኩበት እድሜ ያድርስህ መድኃኔዓለም። የእናተ ልጅ ለወግ ለማድረግ ያብቃህ። ጉቦ መማልጃ የተባለ ህሊና ይዘህ እንዳታል። ክፉ መዓትን የሚያመጣ እድሜ የሚያሳጥር ቤትን የሚያፈርስ ዘርን የሚያፈርስ ከባድ በደልና ግፍና ኃጢአት ነው። አይነ ልቦናው የጠፋ ሰው ይባላል እንዴ? እብድ አይሻልም? እብድ እኮ እሳት ብትሰጡት አይቀበልም። እሳት ብላ መኪና ሲመጣ ዞር የለም እንደ እብድ። አይነ ልቦና ያጠፋል። ምን ማለት ነው? ዕውቀቱን ይሰውራል። ልብ አድርጉ። ልክ ለዛ ለተመደበበት ቦታ የያዘው ዲግሪ የሚሆን ዲፕሎም ማስተሬትም ይሁን ተምሮ ለዚህ ክብር የበቃበትን ዕውቀት የሰጠውን አምላኩን እንዲያገለግል የተመረጠለትን ሕዝብ ንቆ ትቶ እግዚአብሔር የሚጠብቀውን ሕዝብ ትቶ ቃለ መሐላ ፈጽሞ የተቀመጠበትን ትቶ አገለግላለሁ ብሎ ትቶ ጉባን ከተቀበለበት ሰቀንድ ጀምሮ እርቃነ ስጋውን ነው ያለው።